ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው አክብሮት ወይም አንቱታ በአፋን ኦሮሞ እንዴት እንደሚገለጽ ነው። እንግዲህ እነዚህ ተውላጠ ስሞች አሉ። ተውላጠ ስሞች አንቱታ በአፋን ኦሮሞ እንዴት እንደሚባል እንግዲህ እንደምታውቁት በእንግሊዝኛ አንቱታ የለም። የክብር ቃላት ሊኖሩ ይችላሉ፣ ግን በአማርኛ በምናውቀው ልክ በእንግሊዝኛ የለም። አንቱ አይባልም። ነገር ግን በአማርኛ አንቱታ አለ፣ የአክብሮት ቃል አለው አማርኛ። አፋን ኦሮሞም እንደ አማርኛ ሁሉ የአክብሮት ቃል አለው፣ አንቱታ አለው። እሱ እንዴት እንደሚገለጽ ነው ዛሬ የምናየው ማለት ነው። እንግዲህ አፋን ኦሮሞ ያው አንቱታ አለው። አንቱታው የሚገለጸው እንግዲህ በተውላጠ ስሞቹ ነው። በዋናነት ሁለቱን ነው የምንጠቀመው፣ ኢሳን እና ኢስን የሚሉትን ማለት ነው። ኢሳን ከዚህ በፊት እንደተነጋገር ነው እነሱ ወይም ዘይ የሚለውን ፕሮናውን ነው የሚጠቀው ሰብጀክት ፎርም። ኢሲን ደግሞ እናንተ ወይም ዩ እንደ ፕሉራል ፎርም ማለት ነው ሰብጀክት ፎርሙ። ስለዚህ ለአክብሮት ስንጠቀም ኢሳን ማለት እነሱ ከማለት በተጨማሪ እርሳቸው ለማለትም ይሆናል ማለት ነው። ኢሲን ማለት እናንተ ከማለት በተጨማሪ እርሶ ለማለት ይሆናል ማለት ነው። እንግዲህ እነሱ ስንል ሰርድ ፐርሰን ፕሉራል ሰብጀክት ፕሮናውን ብለን ያየነው። አሁንም በአክብሮት በአንቱታ ሪፈር ስናደርግ ኢሳን እርሳቸው ስንል እንደ ሰርድ ፐርሰን ሪፈር ስናደርጋቸው ማለት ነው። ኢሲን እናንተ ሰከንድ ፐርሰን ፕሉራል ሰብጀክት ፕሮናውን ብለን ያየነው። ሶ አሁን ኢሲን እርሶ ይሆናል ብለናል። አጌን እርሶ ስንል እንደ ሰከንድ ፐርሰን በአክብሮት የምንናገረውን ሰው ሪፈር ስናደርግ ማለት ነው። ከዛ በኋላ ኢሳንና ኢሲንን ተከትሎ ያሉት ሌሎች የፕሮናውን መደቦች የሚከተሉ ይሆናል ማለት ነው። ስለዚህ እዚህ ፖሰሲቭ አድጀክቲቭ ፕሮናውን ተጠቅሷል ከኢሳን ጋር ኢሳኒ። እንግዲህ ኢሳኒ የነሱ ነበር አይደል? ለአክብሮት ሲሆን ኢሳኒ የእርሳቸው ይሆናል ማለት ነው። ኬሰን የናንተ ነበር አይደለ? የአክብሮት ለአንቱታ ሲሆን የእርሶ ይሆናል ማለት ነው። በብዛት የምንጠቀማቸው እነዚህን ስለሆነ ጠቅሼላችኋለሁ። አዘርዋይስ ግን ኢሳን እና ኢስንን ተከትሎ ሁሉንም መደቦች ለአክብሮት መጠቀም እንችላለን ማለት ነው። ሁሉንም መደቦች ስላችሁ በኦብጀክትም በፖሰሲቭ አድጀክቲቭም ሪፍሌክሲቭ አድጀክቲቭ ሪፍሌክሲቭ ሰብጀክት በዛ ልክ ማየት እንችላለን ማለት ነው። ግን ፖይንቱ ምንድነው? ኢሳን እና ኢስን ከምናውቀው ተውላጠ ስም ለፕሉራል ከምንጠቀመው በተጨማሪ ለአክብሮት እንጠቀምባቸዋለን ማለት ነው። ኦኬ፣ ይሄ ያው ስቴትመንቱ የተነጋገርነው ነው የሚጠቅሰው። እንግዲህ ቨርብ ፎርሙ እንግዲህ እርሳቸው ካለን ለኢሳን የምንወስደውን ግስ ነው የምንወስደው ማለት ነው። ፕሉራል አድርገን ነው የምንወስዳቸው። ስለዚህ ግስ ኮንጁጌት ስናደርግ ለአክብሮት ለኢሳን እስካሁን ባየ ነው እነሱ ብለን ላየ ነው እርሳቸው ለሚለውም ተመሳሳይ ቨርብ ፎርም ነው የምንወስደው። ለኢስንም እንደዛው ለኢስን በምንወስደው ለእናንተ ብለን ለወሰድነው ትርጉም እርሶ ሲሆንም ቨርብ ፎርሙ ተመሳሳይ ነው የሚሆነው። የመጀመሪያውን ምሳሌ እንመለከታለን። ኢሳን አባኮቲ፣ እርሳቸው አባቴ ናቸው። እንግዲህ በአክብሮት ሪፈር አንዳንድ ሰዎች ልጆች አባታቸውን በአክብሮት ሪፈር ያደርጋሉ እና በአክብሮት ሪፈር ከተደረጉ ኢሳን ብለን ሪፈር እናደርጋቸዋለን። አባኮቲ አባቴ ናቸው ይሆናል ማለት ነው። አባቴ ነው ለማለት ከሆነ ግን ኢኒ አባኮቲ ይሆናል ማለት ነው። ኢሳን አኮኮቲ፣ እርሳቸው ሴት አያቴ ናቸው። አኮ ሴት አያት ነው። አያቶች ብዙ ጊዜ አንቱ ተብለው ሪፈር የሚደረጉት። ኢሳን አካከዩ ኮቲ፣ እርሳቸው ወንድ አያቴ ናቸው። በአፋን ኦሮሞ ሴት እና ወንድ አያት የየራሱ መጠሪያ አለው። አካከዩ ወንድ አያት፣ አኮ ሴት አያት። ኦቦ ጋዲሳን ማቲ ጉዳ ቀቡ፣ አቶ ጋዲሳ ትልቅ ቤተሰብ አላቸው።
ኦቦ አቶ ማለት ነው በአፋን ኦሮሞ። ማቲ ቤተሰብ ነው። ጉዳ ትልቅ ነው። ማቲ ጉዳ ትልቅ ቤተሰብ ነው። እንግዲህ ኦቦ ጋዲሳ የተከበሩ ትልቅ አዛውንት ወይ ባለስልጣን ናቸው። አንቱ ብለናቸዋል። በዚህ ምክንያት ኢሳን በሚለው ተውላጠ ስም ስለሚወከሉ ኢሳን ማቲ ጉዳ ቀቡ ይሆናል ማለት ነው። የአክብሮት ቃል ባይኖረው ኦቦ ጋዲሳን ኢኒ በሚለው ቃል ነው የሚተካው እሱ ማለት ነው። ስለሚሆን የሚወስደው ግስ የኢኒ ይሆን ነበር። ስለዚህ በዚህ መሰረት ኦቦ ጋዲሳን ማቲ ጉዳ ቀባ ይሆን ነበር። አቶ ጋዲሳ ትልቅ ቤተሰብ አለው ያለ አክብሮት ይሆን፣ ግን በአክብሮት ስለሆነ ኦቦ ጋዲሳን ማቲ ጉዳ ቀቡ ትልቅ ቤተሰብ አላቸው ይሆናል ማለት ነው። ጌጌሲቺ ሂመኒሩ ኃላፊው ተናግረዋል። እንግዲህ ኃላፊው ወንድ ነው። ኃላፊው ስለምንል ጌጌሳ መሪ ማለት ነው፣ ኃላፊ ማለት ነው። ጌጌሲቺ the leader the administrator ኃላፊው መሪው ማለት ነው። ጌጌሳ የሚለው ጌጌሲቺ የሚለው ሰፊክስ ሲጨመርበት ያው ኃላፊው ይሆናል። with the suffix ኢቺ ዘ የሚለውን አርቲክል the leader በሚለው ውስጥ ዘ ኢንዲኬት የተደረገበት ነው ኢቺ ማለት ነው። ሶ በአክብሮት ባይሆን ኃላፊው ተናግሯል ቢሆን ጌጌሲቺ ሂሜራ ነበር የሚሆነው ለወንድ ስለሆነ ማለት ነው። አሁን ደግሞ ሆገንቲቲን አጀጀኒሩ ኃላፊዋ አዘዋል። ኃላፊዋ ሴት ናቸው። እንግዲህ ኃላፊው ሲሆን ወንድ ነው። ኃላፊዋ ሴት ናቸው። እንግዲህ እሱ የሚመለከተው ሆገንቲቲን የሴት ዘ ሊደር ዘ አድሚኒስትሬተር ማለት ነው። ኢቲን ሆገንቱ ነው የሚሆነው። እንግዲህ ሆገና ያው ኃላፊ መሪ ማለት ነው፣ ለወንድ ነው። ሆገንቱ ሲሆን ለሴት ይሆናል። እንግዲህ ለሴት ዘ ሊደር ማለት ኃላፊዋ ማለት ስንፈልግ ሆገንቲቲን ኢቲን የሚል ሰፊክስ እንጨምርበታለን ማለት ነው። ስለዚህ በዛ መሰረት ሆገንቲቲን አጀጀኒሩ ይሆናል ማለት ነው። ኃላፊዋ አዘዋል። አጀጀኒሩ በአክብሮት ሲሆን ነው። በአክብሮት ባይሆን ሆገንቲቲን ኢሼን ነው የምትሆነው። እሷ ስለሚሆን ለሷ ለኢሼን የሚስማማ ግስ እንወስድ ነበር። በዛ መሰረት ሆገንቲቲን አጀጄርቲ ነበር የሚሆነው። አጀጄርቲ አጀጄ ጅርቲ ማለት ነው። እንግዲህ እያወራን ያለነው ፓስት ፐርፌክት ማነው ፕሬዘንት ፐርፌክት ስለሆነ ማለት ነው። ስለዚህ ሂመኒሩ ሂመኒጅሩ፣ አጀጀኒሩ አጀጀኒ ጅሩ ከሚለው የመጣው ማለት ነው። መኒሳኒ በላዳ የእርሳቸው ቤት ሰፊ ነው። እንግዲህ አንድ ሰው ሪፈር እያደረግን ነው። የእርሳቸው ቤት የሱ ቤት ቢሆን መኒሳ በላዳ ይሆን ነበር፣ ግን አክብሮት ስላለው መኒሳኒ የእርሳቸው ቤት። መቃኒሳኒ ኤኙ የእርሳቸው ስም ማን ነው? አክብሮት ባይኖረው መቃኒሳ ኤኙ ስሙ ማን ነው? መቃኒሼ ኤኙ ስሟ ማን ነው ይሆን ነበር። አክብሮት ስላለው መቃኒሳኒ የእርሳቸው ስም ይሆናል። ኡምሪን ኢሳኒ ሜቃ የእርሳቸው እድሜ ስንት ነው? አክብሮት ባይኖረው ኡምሪን ኢሳ ሜቃ እድሜው ስንት ነው? ኡምሪን ኢሼ ሜቃ እድሜው ስንት ነው? አክብሮት ስላለው ግን ኡምሪን ኢሳኒ የእርሳቸው እድሜ ስንት ነው ይሆናል ማለት ነው። እሺ ሌላ ምሳሌ እኔ ኢሲን በገነጋን ዶፍታን እንግዲህ እርሶ እንኳን በሰላም መጡ፣ እንኳን በደህና መጡ። እንግዲህ አንድ ሰው እንግዳ ትልቅ ሰው ወደ ቤታችሁ ሲመጣ አንድ ሰው ነው የመጣው። እንግዲህ እንኳን ደህና መጣህ ዌል የአክብሮት ካልተጠቀማችሁ በገነጋን ዶፍቴ ነው የምትሉት አንድ ሰው ከሆነ። ግን በአክብሮት ሲሆን ኢሲን ብላችሁ ነው ሪፈር የምታደርጉት። ሶ በገነጋን ዶፍታን እንኳን በሰላም መጡ። በገነጋን ዶፍታን እንኳን በሰላም መጣችሁ ነው ለብዙ ሰው ሲሆን። ለአክብሮት ሲሆን እንኳን በደህና መጡ በገነጋን ዶፍታን። ታአ ይሄ ደግሞ እንግዲህ ስትጋብዙ ማለት ነው፣ ትዕዛዝ እየሰጣችሁ ነው። ታአ ይቀመጡ ማለት ነው። አንድ ሰው ነው፣ እርሶ ይቀመጡ። ኢሲን ታአ ተኡ መቀመጥ ነው። ትዕዛዝ ሲሆን ታአ ይሆናል እንደምታውቁት ማለት ነው። ለብዙ ለኢሲን ስንሰጥ ማለት ነው። ለኢሲን ስንሰጥ እንግዲህ ይሄ ሰከንድ ፐርሰን
ፖዘቲቭ ኦርደር ማለት ነው። አይተናል እንዴት ፎርሙሌት እንደሚደረግ። አንድ ሰው ነው እና አክብሮት ባይኖረው ኢሲን ታአ እናንተ ተቀመጡ ማለት ነው። እንግዲህ ኢሲን ታአ እናንተ ተቀመጡ ለአክብሮት ሲሆን እርስዎ ይቀመጡ ይሆናል። አንድ ሰው ስለሆነ አክብሮት ባይኖረው አቲ ነው የሚሆነው። አቲ ታኢ ነበር የሚሆነው። አንተ ተቀመጥ፣ አንቺ ተቀመጭ። ግን አክብሮት ስላለው እንደ ብዙ ሰው አድርገን እንወስደዋለን። ግን ትርጉሙ ይቀመጡ ነው የሚሆነው ማለት ነው። አዎ ኮታ እርስዎ ይምጡ ማለት ነው። ኮታ ይሄም ፖዘቲቭ ኦርደር ነው። ኮታ ማለት ኑ እናንተ ኑ ማለት ነው። ያየ ነው አይደል? ለአክብሮት ሲሆን እርስዎ ይምጡ ማለት ነው። አንድ ሰው ነው እንግዲህ ስላከበር ነው እንደዚህ የምንለው። አክብሮት ባይኖረው አቲ ነው የሚሆነው። አቲ ከሆነ ደግሞ ምን ይሆናል? አቲ ኮቱ ይሆን ነበር ማለት ነው። ግን በአክብሮት ሲሆን ኢሲን ኮታ ይሆናል ማለት ነው። ኢሲን ኛጣ እርስዎ ይብሉ። እንግዲህ ኛጣ ኛቹ ነው ግሱ። እንዴን ኛጣ ሲባል ብሉ እናንተ ብሉ ለብዙ ሰው ትእዛዝ ስትሰጡ። ለአክብሮት ሲሆን እርስዎ ይብሉ ይሆናል ማለት ነው። አንድ ሰው ቢሆን አቲ ኛጡ ነበር የሚሆነው። ኛጡ ነበር የሚሆነው። ግን ስላከበር ነው አክብሮት ስላለበት ኛጣ እንላለን ማለት ነው። ኦኬ ኢሲን በገገመደን እርስዎ እንኳን ደስ አሎት። በገገመደን እንኳን ደስ አላችሁ ነው። ለብዙ ሰዎች የምናገረው ነው በገገመደን። ለአክብሮት ሲሆን ግን እርስዎ እንኳን ደስ አሎት ይሆናል ማለት ነው። አንድ ሰው ቢሆን ስቲል አንድ ሰው ነው እንኳን ደስ አሎት አንድ ሰው ነው፣ ግን በአክብሮት ስናናገር ነው። ሶ ኢሲን በገገመደን አንድ ሰው አክብሮት ሳይኖረው ቢሆን አቲ ነው የሚሆነው። አቲ በገገመደ ይሆን ነበር ማለት ነው። በገገመደ እንኳን ደስ ያለ እንኳን ደስ ያለሽ ነበር የሚሆነው። ግን አክብሮት ሲኖረው እንደ ብዙ ሰው እንወስድና ቨርብ ፎርሙን ለኢሲን ኮንጁጌት እናደርጋለን ለሁሉም ማለት ነው። እንግዲህ ለቨርብ ኮንጁጌሽንም ለኦርደርም ለመሳሰሉት ማለት ነው። በገገመደን እንኳን ደስ ያለዎት። ኢሲን ዴማ ይሄም ትእዛዝ ነው። እንግዲህ ታአ ኮታ ኛጣ እንዳልነው ዴማ እርስዎ ይሄዱ ማለት ነው። እንግዲህ ዴማ ለብዙ ሰው ሂዱ ማለት ነው። ለአንድ ሰው ዴሚ ነው የሚሆነው። አክብሮት ከሌለው ዴሚ ነው የሚሆነው። ግን አክብሮት ሲኖረው ለትልቅ ሰው ለተከበረ ሰው አክብሮታችን ለመግለጽ ኢሲን ዴማ እርስዎ ይሄዱ ይሆናል ማለት ነው። መቃን ኬሰን ኤኙ የእርስዎ ስም ማን ነው? መቃን ኬሰን ኤኙ መቃን ኬሰን ኤኙ የእርስዎ ስም ማን ነው? አሁን አንድ ሰው ነው እንግዲህ አንድ ሰው ነው። አክብሮት ከሌለው መቃን ከኤኙ ነው የምንለው። ስምህ ማን ነው? ስምሽ ማን ነው ነው የምንለው። ግን አክብሮት ሲኖረው አንድ ሰው ቢሆን በአክብሮት ሪፈር ስናደርግ መቃን ኬሰን መቃን የእናንተ ስም ማን ነው ማለት እኮ ነው። ለብዙ ሰው አይደለ ኬሰን የእናንተ አይደል? የእናንተ ስም ማን ነው? ለአክብሮት ሲሆን የእርስዎ ይሆናል ማለት ነው። ኬሰን መቃን ኬሰን ኤኙ ኡምሪን ኬሰን ሜቃ የእርስዎ እድሜ ስንት ነው? የእናንተ እድሜ ስንት ነው ነው እንግዲህ ኡምሪን ኬሰን ሲሆን ለአክብሮት ሲሆን የእርስዎ እድሜ ይሆናል ማለት ነው። አንድ ሰው ነው አክብሮት ከሌለው ኡምሪን ኬ ሜቃ ነው የሚሆነው ማለት ነው። እድሜ ስንት ነው? እድሜሽ ስንት ነው? ግን አክብሮት ስላለው ኡምሪን ኬሰን ሜቃ የእርስዎ እድሜ ስንት ነው? እድሜዎት ስንት ነው ይሆናል ማለት ነው። ኡምሪን ኬሰን ሜቃ እድሜው ስንት ነው? ቴስቶን ኬሰን ኤስ የእርስዎ አድራሻ የት ነው? ቴስቶን ኬሰን አድራሻዎት የእርስዎ አድራሻ። አንድ ሰው ያለ አክብሮት ከሆነ ቴስቶን ኬስ ነው የሚሆነው ማለት ነው። አክብሮት ስላለው ቴስቶን ኬሰን ኤስ የእርስዎ አድራሻ የት ነው ይሆናል ማለት ነው።